ላይ ቪዲዮ ላይ የምታዩት ልጅ ምስሉ ላይ ያለችዋ ሀያት ትባላለች። ልጁ ደግሞ ልጇ ነው እና ምን ብላ ተሰርበናለች? የመዳም ገረዶች ኦፍ ኮርስ ሀቢብቲ አነ ገረድ ኦፍ ኮርስ ግርድና በደንብ አድርጎ አስተምሮኛል። ገረድ ነኝ ስቲል እስካሁን ድረስ ገረድ ነኝ። ምን ነው ግርድና ለማለት ቸኮች? ኦፍ ኮርስ ግርድና ሀቢብቲ والله لا تخليني اطول لساني عليك الحين. قردنا قالت وانت منو تقولين قردنا؟ اكيد احنا قرد قردوچنا حبيبتي. بس انت منو؟ ما شاء الله انت نقستنش. واو كوين اوف وورلد ما شاء الله تبارك الرحمن. يلا مكانك. ሰደበችን የሚለውን ማነች እሷ የሚለውን በዝርዝር ነግራቸዋለሁ። እስከ መጨረሻው ተከታተሉት። ሃይ ሰላም፣ እንዴት ናችሁ? ሊደና ናችሁ? እንደኛ አልሐምዱሊላህ። ዩቲዩብ ነኝ ከዋናው ስቱዲዮ ከማዳም ኩሽና። እንግዲህ ዛሬም ከቻች ብዬላችኋለሁ በአዲስ ቪዲዮ። እውነት ለመናገር ኦፍ ኮርስ ገረዶች ነው። በግርድናችን ደግሞ አንድ ቀን አፍረን አናውቅም። ምክንያቱም በጉልበታችን ሰርተን ነው እንጂ የሚከፈለን ሌላ ነገር ምንም የተለየ ነገር አድርገን አይደለም። ሲቀጥል ደግሞ ገረድ ማለት ራሱ ምን ማለት እንደሆነ የማያውቅ ሰው ነው ዝም ብሎ የሚሳደበው ሶሻል ሚዲያ ላይ አገኘው ብሎ ዝም ብሎ የሚሳደብ ሰው ማለት ነው። እና ወዶቼ ማሮቼ ፍቅሮቼ እቺ ሀያት የምትባለዋ ምን ብትለን ምንም ኦፍ ኮርስ እኛ ስራችን እየሰራን ነው፣ ደሞዝ እየተከፈለን ነው ለስራችን እንጂ ማንም ሰው ዝም ብሎ ስላለን ስለተናገረን አንገታችንን የምንደፋ ሰዎች አይደለንም። ያ እና የመደንቀዎች አንታማም። በዚህ እንግዲህ ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ድረስ ፕሊዝ አበረታቱኝ ፕሊዝ የመዳም ቀሞች። እና ማነች የሚለውን ሀያት ዱከም ከተማ ነው የምትኖረው። ከዛ በመቀጠል ደግሞ ልጇን የምታስተዳድረው ከባሏ ጋር ተፋታ ነበረ። ራሷን አርስ በነገራችን ላይ ይሄን ነገር የተናገረችው ባጭሩ ስለሷ ልንገራችሁ ብዬ ነው። እና ከባሏ ጋር ተፋታለች። ልጇን የምታሳድገው ባጃጅ እየነዳች ነው። ባጃጅ ጀርባ ላይ አስተኝታ ነው ልጇን የምታሳድገው ባጃጅ እየሰራች ማለት ነው። ራሷን ከዚህ በፊት የተናገረችው። እናም ከዛ ወደ ሶሻል ሚዲያ መጣ ባጃጅ ግዙልኝ ብላ 500,000 ብር 400,000 ብር አካባቢ ሀቢባ ቤት ተሰብስቦላት ባጃጅ ተገዝቶላት ነበረ። ከዛ በኋላ ሸጠችውና መኪና ገዛች። ባጃጅ ሸጣ መኪና ገዛች። ከዛ በኋላ መኪና ያው ታውቃላችሁ ብዙ ጥገና ያስፈልገዋል፣ ብዙ ነገር ያስፈልገዋል። በየሳምንቱ በ15 ቀኑም ሊሆን ይችላል። ብዙ ወጪ ያለው ብቻ እንደዛው ገቢ እንደምታስገቡትና ወጪም ስላለው በጣም ብዙ ነገር ስለሚጠበቅ ማድረግ ያለባችሁ። ስለዚህ በጣም ወጪ በዛባትና ይመስለኛል መኪናው በጣም ገራጅ ሲያበዛ ሸጠችው ማለት ነው መኪናውን። ከዛ በኋላ ደግሞ ተመልሳ መጣችና አሁንም እርዱኝ ያለች ሀቢባ ቤት ድጋሜ። ከዛ በኋላ እሷ እርዱኝ ስትል ሀቢባ ድጋሜ እንዴት እንረዳሻለን አረብ ሀገር ነይና ስሪ ስትላት ምን እንዳለች ስሙ። መልሴ ጥዬ አልመጣም። ምክንያቱም ያንቺ ልጅ በ6 ወሯ ጥለሻት የሄድሻት ልጅሽ አሁን ብትይዚ አታቅሽ። ከዛ በኋላ እንግዲህ እንደዛ አለች። ከዛ በኋላ በጣም ብዙ ሰዎች ተቆጥተው እንዴት እንደዚህ ትያለሽ? ሁሉም ሰው ወዶ አይደለም ስራ ለመስራት ልጆቹን ለማሳደግ እዚህ አረብ ሀገር መጥቶ ደግሞ ሰርቶ ራሱን ቤተሰቡ ልጆቹን የለወጠ ሰው ከራሱም ተርፎ ሌሎችንም ሰዎች እሷንም ጭምር ረድቶ እየረዳ ያሉት ልጆች ናቸው። እዚህ አረብ ሀገር ያሉ ልጆች ናቸውና እሷ ግን ያጎረሳትን እጅ ነከሰች መልሳ ማለት ነው። እና ፕሊስ ውዶቼ ማሮቼ ፍቅሮቼ የመዳም ቀመሞች የምትረዱትን ሰው ለዩ። ወላሂ ነው የምላችሁ፣ የምትረዱትን ሰው ለምትሰጡት ሰው ለዩ። ለመጣ ሁላ ዝም ብላችሁ አታባክኑ፣ ወላሂ አታባክኑ። ለመጣ ሁላ ዝም ብላችሁ። ከዛ በቀጠል ደግሞ የታመመ ሰው ኦፍ ኮርስ ነግበኔ ነው ትሰጣላችሁ፣ የታመመ ሰው ሲሆን። ከዛ በተረፈ ደግሞ እንዲህ ጤነኛ ሆኖ መስራት የሚችል ከዛም አልፎ ተርፎ እኛው የመዳም ቀሞች ረድተዋት መልሳ ደግሞ እኛኑ ስትሰድበን እውነት ለመናገር በጣም ነው የሚያሳዝነው፣ በጣም ነው የሚከብደው። ወላሂ በጣም ነው የሚያሳዝነው እንደዚህ አይነት ነገር። ስለዚህ ውዶቼ ማሮቼ ፍቅሮቼ የመዳም ቀሞች የምትረዱትን ሰው እወቁ። ከዛ በመቀጠል ደግሞ እንደዚህ አይነት ሰው ሲናገር በቁም ነገር አትቁጠሩት። እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሌላ ጊዜም በሌላ ነገር ይዤላችሁ እመጣለሁ። ወዳችኋለሁ። ባይ